ሰላምና ጤና በያላችሁበት ሰላማችሁ ይዛላችሁ። ውድ በመላው ዓለም የምትገኙ አድማጭና ተመልካቾቻችን እንዴት ዋላችሁ? እነሆ ለሰዓቱ መደመጥ ያለባቸውን ዋና ዋና ዜናዎችን እናስደምጣለን። በቅድሚያ አበይት ነጥቦችን እነሆም። የአማራ ክልል ምክትል ርዕሰ መስተዳድርና የምስራቅ እዝ ዋና አዛዥ በጎጃም ገርጨጭ ከተማ ላይ ከባድ ጥቃት ተፈጽሞባቸዋል ተብለዋል። በዝርዝር ይዘነዋል። በመካነ ሰላም ግንባር በተደረገ ውጊያም የሻለቃ አዛዡን ጨምሮ 15 የሚደርሱ የአገዛዙ ወታደሮች መገደላቸውም ተገልጿል። በስፋት እንመለከተዋለን። ከውጫሌ ከተማ በቅርብ ርቀት ጠንካራ የተባለ አንድ ምሽግ በፋኖ ተሰብሮ ከ40 በላይ የአገዛዙ ወታደሮች ደግሞ ሞትና ቁስለኛ መደረጋቸውም ተነግሯል። እነዚህና ሌሎችም የሰዓቱ ዋና ዋና ዜናዎች በቆይታችን የሚቀርብ ይሆናል። በቅድሚያ እንደተለመደው ለዩቲዩብ ቻናላችን ደግሞ አዲስ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ እና ላይክ እንዲሁም ደግሞ ሼር በማድረግ የሚዲያችን ቤተሰብ እንድትሆኑ እየጋበዝኩኝ በቀጥታ ወደ መረጃዎቹ አልፋለሁ። መልካም ቆይታ ይሆንላችሁ። የአማራ ክልል ምክትል ርዕሰ መስተዳድር እና የምስራቅ እዝ ዋና አዛዥ በጎጃም ገርጨጭ ከተማ ላይ ከባድ ጥቃት እንደተከፈተባቸውም ተሰምተዋል። በጥቃቱ ከከባባድ መሳሪያዎችም ጀምሮ ታጥቀው ባንዳ አመራሮችን ሲያጅቡ የነበሩ ኮማንዶዎች ሞትና ቁስለኛ መደረጋቸውን ሚዲያችን ከቴዎድሮስ እዝ ለማረጋገጥም ችሏል። በከተማዋ በአመራሮች ላይ የተፈጸመውን ጥቃት ተከትሎ ሰዓታትን የፈጀ የጨበጣ ውጊያም መደረጉ ነው የተሰማው። በሌላ መረጃ በመካነ ሰላም ግንባር በተደረገው ውጊያ የሻለቃ አዛዡን ጨምሮ 15 የሚደርሱ የአገዛዙ ወታደሮች መገደላቸውም ተገልጿል። በቀጠናው ዛሬ ከንጋት ጀምሮ እስከ እኩለ ቀን ገደማ ድረስ በተደረገው ውጊያም በሰሜን ምስራቅ እዝ 801ኛ ኮር ስር የሚገኙት ክፍለ ጦሮች ከወደ ፋኖ የተሰነዘረባቸውን ጥቃት መቋቋም አቅቷቸው ከባድ የሆነ ሰብአዊና ቁሳዊ ውድመት መከናነባቸውን ለማረጋገጥም ተችሏል። በውጊያው ከተገደሉት በተጨማሪ በርካታ ወታደሮች ቆስለው ለሕክምና ወደ መካነ ሰላም አጠቃላይ ሆስፒታል መወሰዳቸውም ታውቋል። መረጃዎቻችን ሲቀጥሉ ከውጫሌ ከተማ በቅርብ ርቀትም ጠንካራ የተባለ አንድ ምሽግ በፋኖ ተሰብሮ ከ40 በላይ የአገዛዙ ወታደሮች ሞትና ቁስለኛ መደረጋቸውም ተነግሯል። ከከተማዋ በ2 እና 3 ኪሎ ሜትሮች ርቀት ላይ የሚገኘውና እጅግ ጠንካራ የተባለው የአገዛዙ ወታደራዊ ምሽግ ዛሬ ማለዳ ሰዓታትን ባልፈጀ ሁኔታ በፋኖ ቦምብ ድርምስምሱ መውጣቱን ነው ለማረጋገጥ የተቻለው። በውጊያው የአገዛዙ ኃይሎች ከዙ 23 እና ሞርተር እንዲሁም መድፍ ጀምሮ የጦር መሳሪያዎችን የተጠቀሙ ቢሆንም ነገር ግን የፋኖን ጥቃት ሊከላከልላቸው አልቻለም ተብለዋል። በሌላ መረጃ በአገዛዙ ታፍነው ወደ ማሰልጠኛ ጣቢያ እየተወሰዱ የነበሩ ምልምል ታዳጊ ልጆች በፋኖ ነጻ መውጣታቸውም ታውቋል። ለአቅመ ውትድርና ያልደረሱ ታዳጊዎች ለጦርነት መዋል ዓለም አቀፋዊ ወንጀል እንደሆነ ይገለጻል። ይህን በመተላለፍ ነውረኛው የብልጽግና ቡድን በተደጋጋሚ ታዳጊዎችን ከትምህርት ቤት እያፈነ ወደ ስልጠና እየላከ በጦርነት እያስፈጃቸውም ይገኛል። በውጊያው የተማረኩ እድሜያቸው ከ15 ዓመት በታች የሆኑ ታዳጊዎችም የስነ ልቦና ጫና ውስጥ በመግባታቸው የጤና መታወክና የአእምሮ ሰላም እንዳጡ የሚታወቅ ጉዳይ ነው። ይህን የመከላከል ኃላፊነት የወደቀበት የአማራ ፋኖ በተለያዩ ጊዜ ስልጠና እንዳይገቡ በደፈጣ ከነ ተሽከርካሪው በመማረክ የስነ ልቦና ስልጠናና የታደሰው ስልጠና እየሰጠ ወደ ቤተሰቦቻቸው መላኩን አጠናክሮ ቀጥሏል። ከተለያዩ የአማራ ክልል አካባቢዎችም ታፍነው ታህሳስ 9 ቀን 2018 ዓ.ም በአገዛዙ ወታደሮች ታጅበው ወደ ማሰልጠኛ ጣቢያ እየተወሰዱ የነበሩ እድሜያቸው ከ17 ዓመት በታች የሆኑ ታዳጊዎች በፋኖ ነጻ መውጣታቸውን ኢትዮቼክ ከፋኖ አባላቱም አረጋግጧል። በአፋብኃ ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ አባላትም ባካሄዱት ደፈጣ ምልምል ታዳጊዎችን ጭኗቸው እስከነበረው ተሽከርካሪ በቁጥጥር ስር መዋላቸውን ነው ከኮሩ ህዝብ ግንኙነት ክፍል ለማረጋገጥ የተቻለው። በሌላ መረጃ ደግሞ እስር ቤቱ ተሰብሮ በወቅታዊ ጉዳይ ታስረው የነበሩ እስረኞች ተለቀዋል። በቁጥር 50 ያገዛዙ ወታደሮች ደግሞ ሞትና ቁስለኛም ተደርገዋል። የእስቴ ወረዳ መቀመጫ በሆነችው መካነ ኢየሱስ ከተማ ላይ ታህሳስ 9 ቀን 2018 ዓ.ም ከንጋት ጀምሮ በተደረገው ውጊያ ፋኖ ልዩ ውጊያ ስልት በመጠቀም ትልቅ ድል ሲቀዳጅ፣ በአንጻሩ ደግሞ የአገዛዙ ኃይል የፋኖ ምት መቋቋም አቅቶት ሞትና ቁስለኛውን ማንሳት የማይችልበት ደረጃ ደርሶ በትንትን ወጥተው መዋሉን ለማረጋገጥ ተችሏል። በከተማዋ ቅዳሜ ገበያ፣ ድስኳ፣ አጭቃን፣ ደንጎልት፣ ሾለከት፣ ማቢ አቦ 03 ቀበሌ፣ 01 ቀበሌ፣ መሀል መካነ ኢየሱስ አደባባይ፣ ከተማ አስተዳደር፣ ጥናፍና ሌሎች የከተማ ዋና በከተማ ዙሪያ በሚገኙ አካባቢዎች ነው ውጊያው የተካሄደ የተባለው። በውጊያውም 17 ያገዛዙ ወታደሮች ሲገደሉ
ሲገደሉ በቁጥር 33 ገደማ ወታደሮች ደግሞ መቁሰላቸውም ታውቋል። በተጨማሪም 8 ክላሽንኮቭ መሳሪያ ከ1500 ተተኳሽ ጋር ፋኖ ማርኮ ታጥቋል። በከተማዋ በተደረገው ውጊያ ፋኖን የተቀላቀሉ ቤተሰብ አላችሁ፣ ብልጽግናን ትቃወማላችሁ በሚል ምክንያት ታስረው የነበሩ ከ56 በላይ እስረኞች መለቀቃቸው ነው ለማረጋገጥ የተቻለው። በውጊያው በአፋባሃ በላይ ዘለቀ እዝ ሜጀር ጀነራል ባንተ አባተ ኮርጉና ክፍለ ጦር ስር የሚገኙ ስቴዴንሳ ብርጌድን ጨምሮ ሀገረ ቢዘን ብርጌድ፣ መቅደላ አምባ ብርጌድ እና የኮሩ ተወርዋሪ ክፍለ ጦር አባላትም በጋራ ተቀናጅተው ነው ድሉን የተቀዳጁት የተባለው። በመጨረሻም የውጭ ዜና። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ፑቲን ጦርነቱን መጨረስ አይፈልጉም ሲሉ ተናገሩ። ሩሲያ ሊያስቆም የሚችለው ነገር ማዕቀብ መጣል፣ ንብረቶቿ እንዳይንቀሳቀሱ ማድረግ፣ የምዕራባውያን ተጽዕኖና የአሜሪካ ጣልቃ ገብነት ናቸው ብለዋል ዜሌንስኪ ፑቲን በቅርቡ ለጦር ሚኒስትሮቻቸው የተናገሩት በዩክሬን ላይ ጥቃታቸውን አጠናክረው እንደሚቀጥሉ የሚያሳይ ሲሆን ይህ ደግሞ ጦርነቱን ያለማቆም ምልክት አለው ሲሉ ገልጸዋል። አሁን ፑቲን የሚያሳዩት ምልክት ለኛ አዲስ አይደለም። ከዚህ በፊት እንደተናገሩት ፑቲን ጦርነቱን መጨረስ አይፈልጉም ብለዋል። ጦርነቱን እንዲጨርሱ ለማድረግ አጋሮቻቸው ወይ ዲፕሎማሲን አሊያም ደግሞ ማዕቀብን እንደ አማራጭ መውሰድ አለባቸው ሲሉም አሳስበዋል። የአሜሪካ አሸማጋዮች በግልጽና በሚስጥር ፑቲን ጦርነቱን እንደሚጨርሱ ይገልጻሉ። እኛም የአሜሪካን እቅድ ጥቅማችን ባስጠበቀ መልኩ እንደግፋለን ሲሉ ተደምጠዋል። ወደ አራተኛው ዓመቱ እየተሻገረ የሚገኙ የሩሲያና የዩክሬን ጦርነት የዓለም መሪዎችና ፖለቲከኞች መፍትሄ ፍለጋ እንዲባዝኑም አድርጓቸዋል ተብለዋል። ውድ አድማጭና ተመልካቾቻችን የሰዓቱ ዋና ዋና ዜናዎች ቀደም ሲል የተከታተላችሁትን ይመስሉ ነበር። በሌላ መረጃ ክፍለ ጊዜ ዳግም እስክንገናኝ ድረስ ደግሞ ለዩቲዩብ ቻናላችን አዲስ ከሆናችሁ የዩቲዩብ ቻናላችንን እንደተለመደው ሰብስክራይብ እና ላይክ እንዲሁም ደግሞ ሼር በማድረግ የሚዲያችን ቤተሰብ ትሆኑ ዘንድ እንጋብዛለን። ጤና ይስጥልኝ።